ዘዴ አንድ ሰውዬ 5 ኪሎ ስጋ አዟል። ጥሬ ስጋ ይሄ እንደዚህ ያጥሬ 5 ኪሎ እንደዚህ 5 ኪሎ ታየው እንደዚህ ነው ማለት ነው። ስንት ናችሁ እናንተ? ሶስት ናችሁ። 2 ኪሎ ጥሬ ስጋ ያበጠ ይፈልጋል። ኧረ አንድማ አይበቃም። ይሻላል። ያው እኔ ለባለ ጉዳይ ለቤት ለፕሮግራም አለባቸው መሰለኝ እንደዚህ ስጋ ይዘሚና አፈልግም አንተ ሶስት አንድ ኪሎ ይበቃል። ለሶስት ደግሞ ፈልጋል። አንድ ሁለት ኪሎ ማለት ለሁለት አንድ ኪሎ ለአንዱ ደግሞ አንጨምር ሁለት አንዱ ጥሬ ስለማይበራ እሺ አዘጋጅላለሁ። ለኔ ምን ያስጋስ እንደ ለሰማት ሆነ ዝም ብሎ ዋጥ የሚደረግ ይሄ ናፍቆትን ለማውጣት ይሄ ያለበት ሀገር ናፍቆት በስንት ናንጂ ቋሲዳ ከረሜላ ላቁስ አስከረሜላ ይሄ በራሳችን ማለት አንታስ ለዘሌ በእናት ከረሜላ ጋሻንስ ይታል መንግስት ያሪፋል ሲምንት ነው በጣም በእውነት አዎ አይፋል እኔማ በየቀኑ ነው ማለት ነው ዋጋ ነው እየተጋኘስ በቃ መምጣት አቆያል እሺ አይፋል ባዋሲ በቃ ይወሲ ጎል ጨምርላችሁ እንደዚህ እሺ ባላ ጨምር ለኛ አዎ ጾማ ተደፍታላችሁ ጥብሱ ስንት ነው? አንድ ማሽሮ ግማሽ ጥብስ ነው። 1 ኪሎ ጥሬ ይሻላል። ስለዚህ አልጎስ አበ ታወቃለህ አበ ገዘይ ኦፕስ ያበደ ዘል እስካሁን ላይ ስጋዩ አሁን ይሄ ሰዳኒ 5 ሰዎች ናቸው ባለ ጉዳይ ናቸው መሰለኝ ዛሬ እንትን ናቸው እኮ ምናምን አዋዝ ያፍታ ተቀምጠን እንበላ ነው ምናምን አሉ። በቃ የምንፈልገው ሳልገኝ ዳሪ ዘር ሻኛ ከዛ ውጪ ሌላ ነገር አንፈልግም። አሪፍ አይደል? በጣም በእውነት አለም ሸዲሽ እናንተ ደግሞ እንደዚህ መደወል ትችላላችሁ። እንደዚህ ያለ ነገር ማዘጋጃ ኬፕ